እኔ ሻጠማ ቡጠማም አይደለሁም ውጠማ ነኝ ይወራደች ውጠማ ቡና እኔ በባዶ ነው የምጠጣው ግን ቡና ነው ዛሬ ነው የሰማሁት አባላቸው ውስጥ ተከላከልኩ ማጠማ ማለት ማኪያቶ ጠጪዎች ማህበር ማለት ነው ልጆች አሉ ቤተሰብ መስርታ በነፃ አስችል ስለ ዋጋ ስናወራ የእናንተ በወርቅ ነው እንዴት ተሰራው ብሎኛል ኦ ማይ ጋድ ስንት ቤት ገዝተሻል የምራችን ሲሪየስሊ እግዚአብሔር በጣም ብዙ ነው ግን ማረሳው የበዓል ቢሮ እየመጣው ነው አለኝ እኔ መጣሁኝ ገዛ ሄደ አይገርም በ6 ደቂቃ ውስጥ ብቻ ቤት ሸጬ አውቃለሁ ቦሌ ዳውንታውን ወይም አለምነሽ ፕላዛ ጎን ከሾላ ሳይት ቦሌ መድኃኒዓለም ያለው ክላይንቶቼ ብዙዎቹ ኢንቨስተር ስለሆኑ ቦሌ ደግሞ ለኢንቨስትመንት በጣም ቆንጆ ቦታ ነው ቶላ ሳይት ቦሌ ኤድና ሞል ከአለምነሽ ፕላዛ አጠገብ ያለው ሳይት ራማዳድ ሆቴል ጀርባ ያለው ቦሌ ስካይላይን ሳይታችን ሾላ ሳይት ልጆች አሉ ቤተሰብ መስርታ ኦ ማይ ጋድ በነፃ አስችል እና ደግሞ ሌላ የእናንተ በወርቅ ነው እንዴት ተሰራው ብሎኛል ግራውንድ ፕላስ 24 ህንጻ ገንብተን የግንባታ ፍቃድ ጠይቀውኝ ያውቃሉ ስንት ቤት ገዝተሻል የምራችን ሲሪየስሊ እግዚአብሔር በርግጥ ጥያቄ አይደለም ትዕዛዝ ነው አሁን ተወካይ ወንድም እህት ሆነው የመጡ ነበሩ ኮሚሽን ካላካፈልከኝ ይሄን እንዲል መጨረስ አንችልም ብለውኛል ከዚህ በፊት አንድ 24 ያለው ሳይታችን ላይ የገዛችኝ ደንበኛ ነበረችና ከጠየቀችኝ ውስጥ የማረሳው እዚህ ፎቅ ላይ የኖርኩኝ የመሬት መንቀጥቀጥ ቢነሳ ምንድነው የምናደርገው ምናምንና በዛ ምክንያት አልገዛም አይነት ነገር ነበር ያነሳችሁ መጨረሻ ላይ ግን ገዝታለች የኔ ክላይንቶች ዴሊቨሪ ታይም በጣም ተመችቷቸዋል እንደገና ደግሞ የፊኒሺንግ ማቴሪያሎቻችንን በጣም ወደውታል በዛ ላይ ሎኬሽናችን እያንዳንዱ ሎኬሽናችን ሜን ሎኬሽን ላይ ናቸው በተለይ ደግሞ አሚኒቲዎቹ ለምሳሌ ባስኬትቦል እንደ ስዊሚንግ ፑል አብዛኛው ቦታዎች ላይ አልተለመዱምና እኛ ጋር ብቻ ነው በብዛት ያሉት ሶ ያንን ነገር ከስተመሮቼ በጣም ይወዱታል ታማኝነት ጥራት እነዚህም በደንብ ኮሜንት የሚሰጡት ነገር ነው አንደኛ ታማኝነት ፍጥነትና ጥራት ፊኒሺንግ ማቴሪያሎችን በጣም በቃ ይሄ ጥቅቅ ብሎ አሁን ፉል ፊኒሽድ የምናሳየው ሳምፕል አወሳል አይደለ የምንጠቀማቸው ነገሮች ኢንተሪየር ዲዛይኑን በጣም ይወዱታል በቃ ማቴሪያሉ ኳሊቲውን ይወዱታል እና ደግሞ ፕሮግረሱ ከምን ይሆን ላይክ በደንብ አይተው መስክረው ነው ፕሮግረሱን ራሱ እንትን የሚሉና በፕሮግረሱና ባለው ማቴሪያላችን የምንጠቀማቸው ማቴሪያሎች በጣም ነው የሚወዱት ሃይ ኳሊቲ እንደምንጠቀም ያውቃሉ ፍጥነቱንና ይሄ ታማኝነቱን ኳሊቲውን በቃ ሞስትሊ ክላይንቶች የሚያደንቁት እሱ ነው ወሳኝ ቦታ ላይ በጣም የሚያስደንቅ የግንባታ ፍጥነት ፍጥነታችንን የግንባታ ፍጥነታችን አብዛኞቹ ክላይንቶች በጣም ነው የሚያስገርማቸው በጣም ብዙ ነው ግን ማረሳው የበዓል ቀን ነው ቢሮ መጣለው አለኝ ቤቱን አየ የዛኑ ቀን ከፍሎ ሄደ ትንሽ ኢንፎርሜሽን ብቻ ሰጥቼው ያልጠበቅኩት ሰው ከፍሎ ልከውልኝ ደረሰኝ ሰርፕራይዝ አድርገውኝ ያውቃል አየለኝ ጥሩ ገጠመኝ ነው በ6 ደቂቃ ውስጥ ብቻ ቤት ሸጬ አውቃለሁ ሰውየው መጥቶ ማላየውም አያቀኝም ደወለልኝ አወራሁት ሶ ትረስት ስላለ አምኖን ገዝቷልና እሱን ገጠመኝ አረሳው አሁን የመጨረሻ ሽያጭ በጣም ፈጣን ነበረ በዚህ ሳይት እንደማታ አዋርቻል እንደ ጠዋት ነው ሳይቱንም ቪዚት ሳታረግ የራማዳ ሳይት ነበር ባለ አንድ ቤት ተሸጥኩለትና በንጋታው ነው ወዲያው ጠዋት ላይ መጣ በዚህ ሰዓት ወደ ማታ አካባቢ ነግረኝ ደን ወዲያው ነውና ፍጥነቷ ገርሞኛል እና ደስ ብሎኝ ነበር ደግሞ በአዲስ አበባ ውስጥ ካሉት ሪል ስቴቶች ለየት ያለ የሪል ስቴት ጣዕም ይዞ መምጣቱ ለኔ በጣም ጠቅሞኛል ካስተመሮችን እንዳፈራ አድርጎኛል ታማኝ ድርጅት ነው ከቃሉ ቀድሞ ነው ዴሊቨሪ የሚያደርገው ያ ነገር ደግሞ እኔ ላይ ካስተመሮቼ ትረስት እንዲኖራቸው አድርጎልኛልና በዚህ በጣም ተጠቅሜበታለሁ ታማኝ ድርጅት ነው ሁሉም ነገር ዌል ኦርጋናይዝድ ነው ሶ በጣም ምቹ ነው ኢንቫይሮንመንቱን በጣም ደስ ይላል ትልቁ ነገር ሽያጭ ላይ ስለሆነ ደግሞ ያው አምነው የገዙትን ክላይንቶች ታምነን ስለምናስረክብ በራስ መተማመን እንዲኖረኝ አድርጓል ኦኬ ዴሞ ሆፕ በጣም ሞደው አንድ ነገር
ወርክ ኢንቫይሮንመንቱ በጣም ደስ የሚለው በቃ በሁሉም ዲፓርትመንት ያሉት ፖዚቲቭ ፒፕል ያለው ሁሉም ቦታ እኔ የምጠይቃቸውን ነገር ሰፖርት ለማድረግ ሁሉም የተቻለውን ያደርጋል እና ሁለተኛ ደግሞ ስሙ ራሱ ዴማ ሆፕ ያለው ነገር ለክላይንት ራሱን ለማሳመን የምናፍርበት ነገር የለም። ፕራውድ አድርገን ነው ክላይንት ፊት ራሱ የምንቀርበው። በፕሮግረስ የምናሳፍር አይደለንም። ዴማ ሆፕ ሪል ስቴት በጣም ታማኝ ስለሆነ ይዤው የምቀርበውን ፕሮዳክት ደረቴን ነፍቼ ያለምንም መሸማቀቅ በኮንፊደንስ ለደንበኞች እንዳቀርብ ረድቶኛል። ዴማ ሆፕ መስራቴ እንደ አንድ ሴልስ ፐርሰን ስራዬን በጣም አቅልሎልኛል ብዬ አስባለሁ። ምክንያቱም አሁን ላይ አሉ ከተባሉ የሚታመኑ ሪል ስቴቶች አንዱ ዴማ ሆፕ ሪል ስቴት ነው እና ከኔ ብዙ የሚጠበቅ ኢፈርት የለም። ፕሮዳክቱ ራሱ ያወራል። በጣም ከብዙ ሰዎች ጋር ኮኔክት እንዳደርግ አድርገውኛል። ብዙ ሰዎችን በስራዬ ምክንያት ተዋውቂያለሁ። እንዲሁም ደግሞ ከስራ ባልደረቦቼ ጋር እንዴት አብሬ መስራት እንዳለብኝና እንዴት የተሻለ ሰው ለመሆን መሞከር እንዳለብኝ ተምሬበታለሁ። ገንዘባቸውን ከግሽፈት ለመከላከልና ማቋረጥ ትርፍን ደግሞ ለማግኘት ሲሉ ሪል ስቴት ላይ ኢንቨስት ቢያደርጉ ይመረጣል። ገንዘባቸውን ቶሎ ይመልስላቸዋል። ያ ነገር ለነሱ ጥቅም አለው። ስለዚህ ሪል ስቴት ላይ ኢንቨስት ቢያደርጉ ተመራጭ ነው እላለሁ። በተለይ ዴማ ሆፕ ላይ ሲሆን ደግሞ ሜን ሎኬሽን ላይ ነው የሚይዘው። የንግድ ሱቆችንም መኖሪያ ቤቶችንም እንደ ገስት ሃውስ አድርገው በማከራየት የተለያዩ ጥቅሞችን ማግኘት ይችላሉ። የገንዘብ ቫልዩ መውረዱ አይቀርም። ሰው የቤትና የመሬት ዋጋ ግን እየጨመረ ነው የሚሄደው። ስለዚህ ለሪተርን ኦፍ ኢንቨስትመንት በጣም ቆንጆ ነው። ኦኬ ሶ አሁን በዚህ ሰዓት የመኒ ቫልዩን እናውቀዋለን ኢንፍሌሽን እንዴት እንደሆነና ገንዘብ ባንክ ላይ ከማስቀመጥ ሪል ስቴት ላይ ማስቀመጥ ማለት በጣም አዋጭ ነው። ቢኮዝ አለለ ዛሬ በተዋዋልበት ዋጋ ነው ኢንቨስት የምናደርገውና ምን ጨርሰው ማለት በዳውን ፔመንትም ሆነ ሙሉ ለሙሉ ክፍያ ደን ሪተርን ኦን ኢንቨስትመንቱን ብናየው ዛሬ በገዛንበት ቫልዩ አይደለም ነገ ላይ የምናገኘው። ሰዎች ሪል ስቴት ላይ ኢንቨስት ማድረግ እንዳለባቸው በሶስት መንገድ መግለጽ ይችላሉ። አንደኛው ሎንግ ተርም የሆነ ቫልዩ ግሮዝ ያገኛሉ። ሁለተኛው ደግሞ ሪተርን ኦን ኢንቨስትመንቱ በጣም ቆንጆ ነው። ሶስተኛው ተንጀብል የሆነ አሴት ይኖራቸዋል። ሁላችንም እንደምናውቀው ይሄ የማይሞት ቢዝነስ ነው። አንደኛ አሴት አለን፣ ኦልሬዲ ቤቱ አለን። ከዛ ውጪ ደግሞ ቫልዩ እየጨመረ ነው የሚሄደው። እንሽጠው ብንል እናከራየው ብንል እንኑርበት ብንል ይሄ የማንከስርበት አይነት ኢንቨስትመንት ስለሆነ አዋጭ የሚባል ኢንቨስትመንት ነው። አሁን ላይ እንግዲህ ብራችን ቫልዩ እያጣ ነው። በጣም ብር ባንክ ላይ ቢቀመጥ በጣም ዋጋውን እያጣ ነው የሚሄደው። ነገር ግን እንደዚህ አሴት ነገሮች ላይና ሪል ስቴቶች ላይ ኢንቨስት ብናደርግ በአጭር ጊዜ ውስጥ በጣም ትርፋማ ያደርገናል። መልሰን ብንሸጠውም ማትረፍ እንችላለን። እንዲሁም ደግሞ በጥሩ ዋጋ እያከራየን ኮንቲኒየስ የሆነ ገቢ የምናገኝበት አማራጭ ነውና ሰዎች በተቻላቸው አቅም ሪል ስቴት ላይ ኢንቨስት ማድረግ መቻል አለባቸው። ኦላንት ነበርኩ አብሬያቸው የቆየሁት። ጸገነት ነበርኩኝ። አቤል ነበርኩኝ። ሌንሳ ነበርኩኝ። ሳምራዊት ነበርኩኝ። ተናይት ነበርኩኝ። ዮናስ ነበርኩኝ ከዴማ ሆፕ ሪል ስቴት። ዴማ ሆፕ ሪል ስቴት ቅንጦት ይገቦታል።